ትልቁ ጥላት አንተ ውስጥ ያለ ነፍስ ነው። እቺ ጊዜያዊ የሆነች ከዚህ ስኬት በኋላ ሌላ እንከን የሚመጣ ነገር ነው። ዛሬ አንተ ታዋቂ ነኝ ብለህ ስኬታማ ነኝ ብለህ ስታስብ ምናልባት ነገ ደግሞ ዛሬ ታዋቂ አድርጎህ በሚሊዮን የተከተለ ህዝብ ይዞርብህና ደብቁኝ ትላለህ። ይሄ አይደለም ስኬት ማለት። አንተ አንድ ድርጅት ላይ ተቀምጠህ ዛሬ ከረባት አስረህ እኔ ትልቅ ሰው ነኝ ስትል ያው አንተን ያስቀመጠህ ሰው ደግሞ ይመለስና አንተ ተነስ ዛሬ ስትልህ የዛኔ ሌላ ሀዘን ይመጣል። ይሄ አይደለም ስኬት ማለት። ሐቂቃው ስኬት ራሱን መቆጣጠር የሚችል ራሱን አላሁ ስብሓነሁ ወተዓላ በሚወደው መንገድ ማኖር የቻለ ሰው እሱ ስኬታማ ሰው ነው ይባላል። በሌላ አባባል ትልቁ ጂሃድ ብሎ ማለት ትልቁ ትግል ብሎ ማለት ራስን የመቆጣጠር ጂሃድ ነው። ረሱሉ ዓለይሂ ሰላቱ ወሰላም የነገሩም ማለት ነው። ጂሃዱል አክበር የሚባለው ሰይፍ ይዘህ ወጥተህ ክላሽ ይዘህ ወጥተህ ጦር ሜዳ ከጠላት ጋር ገጥመህ ማሸነፍህና መሸነፍህ አይደለም ጂሃድ ማለት። ትልቁ ጂሃድ ነቢዩ ዓለይሂ ሰላቱ ወሰላም እንደነገሩን ጂሃድ አነፍስ ነው። ውስጥህ የሚታገለው ጂሃድ ነው። ትልቁ ጥላትህ ፊት ለፊት የምታየው ጥላት አይደለም። ወይን ታስወግደዋለህ ወይም ያስወግደሃል። ትልቁ ጥላት አንተ ውስጥ ያለ ነፍስ ነው። እንደፈለገ ሊያዝህ የሚፈልግ፣ እንደፈለገ ሊጫወትብህ የሚፈልግ፣ እንደፈለገ ሊመራህ የሚፈልግ የውስጥህ ጥላት ያንተ ሻህዋ ነች፣ የውስጥ ፍላጎት ነች። እሷ ጋር መታገል ነው የሚያስፈልገን። እንደ ሙስሊም ስንመለከት ህይወት ማለት ይሄ ነው። ደስታ ማለት ይሄ ነው። ያንተ ደስታ ራስህን መቆጣጠር ስትችል ነው። ያንተ ደስታ ነፍስያህን ማዘዝ በምትችልበት ወቅት ላይ ዛሬ ስኬታማ ነኝ ልትል ትችላለህ። ዛሬ እኛ በምናወራበት ስኬት ቋንቋ ላይ ያለ ህይወት አይሆንምና ሁላችንም ቆመን ራሳችንን ልናስብ ይገባል።